ወጀቡ አዛዥ የናዝሬቱ ኢየሱስ በዚህ አለ። እሱ ክንደ ብርቱ ነው። ኢሳይያስ 51 ቁጥር 9 ላይ ምን ይላል? የእግዚአብሔር ክንድ ሆይ ተነስ 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 ይላል። ዛሬ እግዚአብሔር ክንድ ይነሳል። ሃሌሉያ። ቀድሞ ወራት ይሰራ እንደነበረ በጠሊቁ ባህር የዘንዶውን ራስ ይወጋ አንተ አይደለህምን? እንግዲያውስ ተነስ ተነስ ተነስ። ክብር ለኢየሱስ ይሁን። ትላንትና የረዳችሁ ታሪክ አይደለ ጌታ፣ ትላንት የደገፋችሁ ያስመለጣችሁ እሱ ዛሬም ይነሳል። ኢሳይያስ ጥያቄ ውስጥ ሆኖ ነው ትላንት በብዙ አባቶች ታሪክ ሲናገሩ ሰምተዋል። በባህሩ ተከፍሎ ሲሄዱ ሲሻገሩ ነገር ሲቀየር ፀሐይ ጸጥ ብላ ስትቆም ነገር ሁሉ ሲለዋወጥ ታሪክ ሰምቷል። ያንን የሰራ ያ ክንድ የታል? ዛሬ ክንድህን ግለጥ ግለጥ፣ የእግዚአብሔር ክንድ ሆይ ተነስ 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 ብሎ ክንድ ፈልጎ ነበር። እግዚአብሔርም ተመለከተው፣ እግዚአብሔርም ሰማው፣ ክንዱን ላከለት። ኢሳይያስ በጥያቄ ውስጥ ሆኖ የእግዚአብሔርን ክንድ ፈልጎ አንድ ነገር ጠየቀ አይደለ? በባህር ውስጥ የዘንዶውን ራስ የወጋ በጠሊቁ ባህር ይሻገሩ ዘንድ የረዳ አንተ ሆይ የእግዚአብሔር ክንድ ሆይ ተነስ ተነስ ተነስ። ሃሌሉያ። እግዚአብሔርም ሰማውና ክንዱን አሳየው። ያ ክንድ መስቀል ላይ የተንጠለጠለ የሕማም ሰው። ስለዚህ ተመለከተና እንደዚህ አለ፣ ያየነውን የሰማነውን የተመለከትነውን ብንናገር ማን አምነዋል? የእግዚአብሔር ክንድስ ለማን ተገልጧል? ባየነው ጊዜ መልክ፣ ውበት፣ ደምግባት የለውም፣ ግን የእግዚአብሔር ክንድ ነው። ክብር ለኢየሱስ ይሁን። በዚህ ራእይ የሚሰበከው ክርስቶስ፣ የሚወራው ክርስቶስ፣ የሚነገረው ክርስቶስ ክርስቶስ ክርስቶስ